አጀብ ነው ይገርማል። እዚህ ቁጭ ብለናል፣ እዚያ ተጋድመናል። እንዲያው ያለ መላ እንዲያው ያለ ፍቺ እዚህ ቁጭ ብለናል፣ እዚያ ተጋድመናል። የቁም ሞታችንን ዘወትር ስንተቺ ይኸው ነው መሬቱ ጉልት ያልንበቱ ግድም ያልንበቱ በፈረቃ ሆኖ ልምላሜና ድርቅ። ይኸው ነው መሬቱ ጉልት ያልንበቱ ግድም ያልንበቱ አይናገር ታዝቦን በቋንቋው ድብቅ። ይሆናል ነበረ ይሆናል ቀርቶ ነዋለ ተረስቶ የዛሬው ኑሯችን የይሆናል ነበር የይሆናል ሆኖ የተልከሰከሰው ህይወታችን የኛ የተሰነቀለት ምንድነው መሸኛ? በከንቱነት ባክኖ በዝንጋታ ባክኖ በመሰልቸት ባክኖ በዘፈቀደ ኃይል ዓላማ ሳይኖረው ነገር ተመጥኖ አጀብ ነው ይገርማል ጉሮሮ ምን ሰምቶ ጆሮ ምን ይውጣል። ፍርሃት የኛ ጌታ ፍርሃት የገዛን እኛ የፍርሃት ሀገር ዜጋ በፍርሃት ብቻ መቼም መውጫ መግቢያችን የተዘጋ ያለንበት ቤቱ ሁሉ መላው አየሩ ተነፈገ በውስጡም ያለነው እኛ ሰውነታችን ጠወለገ። ተው ልቀቀን ተው እባክህ እንደምን እንሁን ያንተ ዜጋ እስኪ ሙትልን እስኪ ጥፋ ህይወታችንን አትዝጋ። እስካሁን ድረስ እስከ ዛሬ እንዲያው ተክዘን ብናየው እረ መች ነው ሰዓቱ ያንተ ጊዜ የሚያልፈው? እስኪ ተጠየቅን ጠይቅህ ፍርሃት የኛ ጌታ እኛን ብቻ ነው ወይስ አሉ ያደረካቸው ታታ? እረ ምንድነው ምስጢሩ ያገዛዝብ መሰረቱ? ከቶ ምንድነው ስልጠት ይሁሉ ፍጡር መራቆቱ? ብርታት ድፍረትን ጥሎ ወኔ መቁረጥን አሽቀንጥሮ ላንተ ብቻ እንዲመግዛቱ ራቆቱን ሆኖ ተዘርሮ